ሶ ዋትስአፕ ዩል ዛሬ የጎልድን ማርኬት ብሬክዳውን አድርግላችኋለሁ ማለት ነው። በሚቀጥለው በዚህ ሳምንት ሙቭመንቱ ፕራይስ አክሽኑ ወዴት ይሆናል የሚለውን አብረን ሀሳባችን እንወያይበታለን ማለት ነው። ኦኬ ቀጥታ ወደ ቪዲዮ እንሂድ። ሶ ከረንትሊ ሄቪ ቡሊሽ ባን ውስጥ ነበረ ፎር ዘ ፓስት 3 months ፕሮባብሊ ደን ሪቴስት ሄቪ ያደረገ አሁን ያው ቡሊሽ ሆኖ ከቀጠለ ዊክሊ ሪቴስት ይሆናል ማለት ነው። እንደዚህ አቅራቢያ ባሉት አንደኛውን ፌር ቫልዩ ጋፕ ኦልሬዲ ትቶ ሌላኛውን ሚቲጌት ሊያደርገው ለትንሽ ሲቀረው ነው እንግዲህ ወደ ላይ ደግሞ ሪቨርሳል የሚመስል ሙቭ ያየ ነው ማለት ነው። ሶ ዴሊ ቻርቱ ላይ ስንመጣ መጀመሪያ ያው ከዚህ በፊት የነበረውን ጀምሮ እንትላላችሁ መጀመሪያ ያው ቡለርስ ነበረ። ከዛ ሄቪ ሰፕላይ ዞን ፈጠረ። እዚህ ጋር እንደምታዩት ፕራይስ ዳምፕ አደረገ። ይህንኛውን የዴሊ ኦርደር ብሎክ አለፈውና ከስር ያለውን ኦርደር ብሎክ ሚቲጌት አደረገው። ከዛ ሰም ሶርት ኦፍ ሪያክሽን አየን ቱ ዲ አፕሳይድ። ከዚህኛው ኦርደር ብሎክ አንደር ክሎዝ አድርጎ ነበረ ትንሽ ጊዜ ፕራይሱ ወደ ቤሪሽ እየተቀየረ አስመስሎ ነበረ። ነገር ግን ከዛ በኋላ ይህን ኦርደር ብሎክ ዴሊ ሚቲጌት በማድረግ ወጣ ማለት ነው ወደ ላይ። ይህንኛውንም ብሬክ ኦፍ ስትራክቸር አደረገ። ከዛ የላኛውን ይሄ እንደው ሰፕላይ ዞን ለመጣስ ከላይ ክሎዝ አደረገ ካንድሉ ይሄኛው ካንድል። ከዛ ምንድን ያደረገው ፕራይስ ወደዚህ ይሄ ወደዚህ ብሬከር እና ወደዚህ ኦርደር ብሎክ ኮች ሪቴስት አደረገ 50% ላይ ሪቴስት አደረገ። ከዛ አሁን ሰኞ ነው የምናውቀው ምን እንደሚሆን ማለት ነው። ሶ ቤዝድ ኦን ዲስ ማይ ኦፒኒየን ኢዝ ፕራይስ ኢዝ ጎና ጎ ሃየር ኤንድ ሃየር ከዚህም በላይ ይሄዳል። ሜቢ በዚህ ሳምንት ሊሆን ይችላል። በዚህ ሳምንትም ኦል ታይም ሃይ የሚወጣበት ቻንስ አለው ብዬ ነው የማስበው። ይህንኛውን ኢፍ ዴር ኢዝ ቤሪሽ ሙቭመንት የሚሆን ከሆነ ያው ይህን እንዳለ ሙቭመንት እንደ ኢንዲዩስመንት ተጠቅሞ ነው ማለት ነው። ይህኛውን ሃይ ስዊፕ አድርጎ እዚህ ጋር ካሳየን ማለት ነው ቤሪሽ ኢንትሪ። ይሁን እንደምታዩት ፎር አወር ቻርት ላይ ይሄኛው ኦርደር ብሎክ አለ እዚህ ውስጥ ነው ያለው። አሁን ሰኞ ሲከፈት there is always ሁለት ፕሮባቢሊቲ አለ አይደለ? ሶ what I'm looking is ይሄንኛውን ሰፕላይ ዞን ብሬክ ከዚህ በላይ አርጎ ወስዶ ከዛ ሪቴስትም ላያደርግ ይችላል። ግን 50% አካባቢ መጥቶ ወይም ሳይመጣም በፊት እዚህ ጋር እስከ ከ4230 እስከ 4153 ድረስ መጥቶ ሪቴስት አድርጎ ከዛም በኋላ ያኛው ሪቴስት ወደ 1 hour ስትራክቸር ቡሊሽ ሺፍት ካረገ ሎንግ ማየው ይሆናል ማለት ነው። ወደ ሎንግ ፖዚሽን እናያለን ማለት ነው። ሾርት ደግሞ ፕሮባቢሊቲ ያው ብዙ ስለሚሆን ሾርት ደግሞ ፖዚሽን ላይ የሚችለው ይህንን ሃይ ከወሰደ በኋላ አሁንም መጥቶ ይህንኛው ሎ ከዚህ 4 hour ዲማንድ ዞን ከዚህ አንደር ክሎዝ ካረገ ደን ሾርት ፖዚሽን እናያለን ማለት ነው። ነገር ግን እኔ አሁን ሙሉ ለሙሉ አይምሮዬን ያሳመረው ማርኬቱ ቡሊሽ እንደሚሆን ነው ማለት ነው። ሀሳብ አስተያየት ካላችሁ ኮመንት ላይ ጻፉልኝ። እናንተን ማስተያየት መስማት ፈልጋለሁ። ቴሌግራም ግሩፕ አለን፣ ሊንኩ ባዮ ላይ ይሆናል። ገብታችሁ ጆይን አድርጉ። ላይክ፣ ሰብስክራይብ፣ ኮመንት፣ ሼር